ደቡብ አፍሪካ በመጤ ጠል ተቃውሞ እየተናጠች ነው። የተቃውሞው ዋና ማጠንጠኛ የሌሎች ሀገራት ዜጎች ከደቡብ አፍሪካ ይውጡልን የሚል ነው። በዋና ከተማዋ ፕሪቶሪያ የተጀመረው የተቃውሞ እንቅስቃሴ እንደ ጆሃንስበርግ ያሉ ግዙፍ ከተሞችንም አካቷል። ኢትዮጵያውያንን ጨምሮ የበርካታ አፍሪካ ሀገራት በአሁኑ ተቃውሞ ቀጥተኛ ተጠቂ ሆነዋል። የሶማሊያ፣ ናይጄሪያ፣ ሌሴቶ፣ ዚምባብዌና ሞዛምቢክ ዜጎች በብዛት ኢላማ ተደርገዋል። የጉዳዩን መባባስ ተከትሎ አገራት ስጋታቸውን እየገለጹ ነው። በፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡን አስታውቋል። የናይጄሪያና ጋና ውጭ ጉዳይ ሚኒስቴሮች የደቡብ አፍሪካ አምባሳደሮችን ጠርተው ማብራሪያ እንዲሰጡ ጠይቀዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ጉዳዩ እንዳሳሰባቸው ገልጸዋል። የሌሎች ሀገራት ሰዎችን መጥላት በደቡብ አፍሪካ የቅርብ ጊዜ ክስተት አይደለም። በተለያዩ ጊዜ የውጭ ሀገራት ዜጎችን ኢላማ ያደረገ ተቃውሞና ብጥብጥ ይደረጋል። አሁን በአገሪቱ የተለያዩ ከተሞች እየተካሄደ የሚገኘው ተቃውሞ ሰነድ የሌላቸው የሌሎች ሀገራት ዜጎች በቀጥታ እንዲወጡ የሚጠይቅ ነው። ተቃውሞው ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተባሉ ቡድኖች ይመሩታል። ከዚህም በተጨማሪ በአገሪቱ ዕውቅና ያላቸው የፖለቲካ ፓርቲዎችም ተሳትፎበታል። ተቃዋሚዎቹ ለሚያደርጉት የተቃውሞ እንቅስቃሴ የተለያዩ ምክንያቶችን ያነሳሉ። የወንጀልና አደንዛዥ እጽ መንሰራፋት፣ በዋናነት ደግሞ የዜጎችን የሥራ ዕድል መሻማት ተጠቃሽ ናቸው። ይህ በአገራችን ውስጥ ሽብርተኝነትን የሚፈጥር አደጋ ነው። ምክንያቱም እነዚህ ህገወጥ ስደተኞች የታጠቁ ናቸው። ከቀናት በፊት አሰሳ ስናደርግ በርካታ ተተኳሽ አግኝተናል። እነዚህ ሰዎች የታጠቁና አደገኞች ናቸው። ወደ ሀገራቸው ከሚመለሱ እዚሁ መሞትን እንደሚመርጡ ይናገራሉ። ለዚህ ነው ለተቃውሞ የወጣ ነው። እኛ በእነዚህ ሰዎች የሚደርስብንን ማንም ሀገር አይታገስም። ቦዘና ይሉናል፣ ደደብ ይሉናል። ማንም ሀገር ይህንን አይታገስም። ተዋርደናል። አሁን በቃ ብለናል። በጣም ሩሩ ሰዎች ነን። ስለዚህ አሁን በቃ ብለናል። መጤጠል በመባላችን ደስተኞች ነን። ማንም ሰው መጤጠል እንደሆን ከተሰማው ሀገራችንን ለቆ ይውጣ። ምክንያቱም በምትጠላ ሀገር ልትኖር አትችልም። በማትወዳት ሀገር ልትኖር አትችልም። ህዝቧን በምትጠላበት ሀገር ልትኖር አትችልም። ደቡብ አፍሪካ መጤጠል ናት ካሉ ማውራትም ራሱ አያስፈልግም። መውጣት ነው ያለባቸው። በምታደርገው ነገር ደስተኛ ባልሆንክባት ሀገር ለምን ትኖራለህ? እስካሁን ድረስ መገናኛ ብዙሃን እንደዘገቡት ቢያንስ 4 ኢትዮጵያውያንና 2 ናይጄሪያውያን ተገድለዋል። በተመሳሳይ በሌሎች የአፍሪካ ሀገራት ዜጎች ላይም ጥቃቶች ተሰንዝረዋል። በተቃውሞው ወቅት ሱቆች ተዘግተው የከተሞች ዋና ዋና መንገዶች በተቃዋሚዎች ተሞልተው ታይተዋል። የጎዳና ላይ አዟሪዎችና የአነስተኛ ሱቅ ባለቤቶች ሸቀጦቻቸው ሲዘረፉና ሲወድሙ የሚያሳዩ ቪዲዮዎች በስፋት ተጋርተዋል። ከመንግስት የተገኙ መረጃዎች በደቡብ አፍሪካ ከ2.4 ሚሊዮን በላይ የውጭ ሀገራት ዜጎች እንደሚኖሩ ያሳያል። አብዛኞቹ ህጋዊ ሰነድ የሌላቸው ናቸው። ከነዚህ ስደተኞች ደግሞ በአብዛኛው የጎዳና ላይ ንግድ፣ የጉልበት ሥራና አነስተኛ ሱቅ በመክፈት የሚሰሩ ይገኙበታል። የአገሬው ወጣቶች እነዚህን የሥራ ዘርፎች በሌሎች ሀገራት ሰዎች በመወሰዳቸው ሥራ አጥ መሆናቸውን ይገልጻሉ። ደቡብ አፍሪካ በዓለም ሥራ አጥነት እጅግ ከተንሰራፋባቸው ሀገራት መካከል አንዷ ነች። የሥራ አጥነት ምጣኔው ከ30 በመቶ በላይ ነው። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳና ሌሎች የአገሪቱ ከፍተኛ ባለሥልጣናት በውጭ ዜጎች ላይ የሚፈጸሙ የጥላቻ ጥቃቶችን አጥብቀው በማውገዝ ሥርዓት እንደሚያሰፍኑ በተደጋጋሚ ቢናገሩም አደገኛው ጥቃት ጊዜ እየጠበቀ በማገርሸት የውጭ ዜጎችን ንብረትና ሕይወት አደጋ ላይ እየጣለ ነው። ደቡብ አፍሪካውያን በተደጋጋሚ የሌሎች ሀገራት ዜጎች እንዲወጡ የሚጠይቁ ሰልፎችና ብጥብጦችን ያደርጋሉ። መንግሥት በኢሚግሬሽን ላይ ከፍተኛ ቁጥጥር እንዲዘረጋና የተለየ ድንጋጌ እንዲያሳልፍ ጫና ይፈጥራሉ። ይህንን ተከትሎ የደቡብ አፍሪካ መንግሥት ባለፉት 2 ዓመታት ብቻ 110,000 የሚጠጉ የሌሎች አገራት ዜጎችን ከአገር አስወጥቷል።